በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ ኦርቶዶክሳውያን እንኳን ለእመቤታችን ለቅድስት ድንግል ማርያም በዓል በሰላምና በጤና ደረሳችሁ። በየዓመቱ ኅዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ተአምራት የሚታሰቡበት ቀን ነው። በዚህ ቀን ቅድስት ቤተክርስቲያናችን የታቦተ ጽዮንን ተአምራት እግዚአብሔር ቃል ቅድስት ድንግል ማርያምን ታቦቷ አድርጎ ከፈጸማቸው ታላላቅ የድኅነት ሥራዎች ጋር በማነጻጸር እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ውስጥ ያላትን ድርሻ በስፋት ታስተምራለች። ለምሳሌ እስራኤላውያን ባሕረ ዮርዳኖስን ባቋረጡበት ወቅት ታቦተ ጽዮንን የተሸከሙ ካህናት እግራቸው የዮርዳኖስን ባሕር በመንካቱ ባሕሩ ለሁለት ተከፍሎ ነበረ። ይህንንም ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ በመወለድና ጥምቀትን በመመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረን በማመስጠር ቤተክርስቲያናችን ታስተምራለች። ፍልስጤማውያን ከእስራኤላውያን ጋር ውጊያ በገጠሙበት ወቅት ታቦተ ጽዮንን ከእስራኤላውያን ማርከው ዳጎን በሚባለው ቤተ ጣዖታቸው ውስጥ አኑረዋት በነበረ ጊዜ ታቦቷ የዳጎንን ምስል አንኮታኩታ ጥላው ነበረ። ቅድስት ቤተክርስቲያናችን ይህን ታሪክ እንደ ምሳሌ በመጠቀም ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን ኢየሱስ ክርስቶስ አማካኝነት ከአምልኮ ጣዖት ወጥተን አንድ አምላክን ወደ ማምለክ ስለመመለሳችንና በእመቤታችን ምክንያት ስለተደረገልን የእግዚአብሔር ቸርነት ትምህርት ትሰጥበታለች። እኛም በዛሬው ዝግጅታችን እመቤታችን ቅድስት ድንግል ማርያም አማናዊቷ ታቦተ ጽዮን መሆኗን የሚያስቃኝ ትምህርት ይዘን ቀርበናል። እግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ባርነት ካወጣቸው በኋላ የአምልኮ ሥርዓትን ይፈጽሙበት ዘንድ የምስክሩን ድንኳን የቃል ኪዳኗ ታቦትንና ለአምልኮ ሥርዓት ማከናወኛ የሚያገለግሉ ልዩ ልዩ ንዋያተ ቅድሳትን እንዲሰሩ አዟቸው ነበር። ከቃል ኪዳኗ ታቦት ውስጥም በእግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት 40 ዓመት ሙሉ ለሌዋውያን በሲና ምድረ በዳ የተመገቡትን መና የያዘች መሶበ ወርቅ፣ አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነችው ለምልማና ፍሬ አፍርታ የተገኘችው የአሮን በትር ይገኙበታል። ዕብራውያን 9:4 ደብተራ ድንኳንንና በውስጧ የሚገኙ ንዋያተ ቅድሳትን እግዚአብሔር ለሙሴ ሲያሰራ ለሰማያዊው ምስጢር ምሳሌና ጥላ ናቸውና ተጠንቅቆ እንዲሰራቸው አዞት ነበረ። ዕብራውያን 8:5 ቅዱስ ጳውሎስም ይህችን ድንኳን የአገልግሎት ሥርዓት የሚፈጸምባት ፊተኛይቱ ድንኳን ብሎ ይጠራታል። በዚህ መሰረት ደብተራ ድንኳንና በውስጧ ያሉ ንዋያተ ቅድሳት ለሰማያዊ ምስጢር ምሳሌና ጥላ እንደሆኑ እንረዳለን። የደብተራ ድንኳኗ ምሳሌ የሆነችው ሰማያዊቷ ስፍራ ቅድስት ቤተክርስቲያን ናት። በውስጧ አማናዊውና ሰማያዊው ምስጢረ መለኮት ይፈጸምባታልና ቤተክርስቲያን የክርስቶስ አካሉ ስለሆነች ዘለዓለማዊ ሕይወትን የሚያሰጥ ምስጢርም በውስጧ ስለሚከናወንባት በእርግጥም ሰማያዊ ስፍራ ናት። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልንረዳ ይገባል። እግዚአብሔር አምላክ ታቦተ ጽዮንን እንዲሰራ ብልሃት፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበትን ከይሁዳ ወገን የሆነውን ባስልኤልን መረጠ። ዘጸአት 25:9 እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል ወርዷ 1 ክንድ ተኩል ቁመቷ 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠልም በውስጥም በውጭም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸውም በአራቱም ማዕዘናት በወርቅ የተሰሩ ቀለበቶችንና በእነርሱም ውስጥ የሚገቡ 2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳን ታቦት ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛውን እንዲጋርዱት አድርጎም ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ ከስርየት መክደኛው ግራና ቀኝ አስቀመጣቸው። እነዚህ በጥሩ ወርቅ የተሰሩ 2 ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በ2 ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋግረው ነበር።
ለሕዝቡም በደመና አምድ ይታያቸው ነበረ። ዘጸአት 8:11። ወደ ምስጢሩ ትርጓሜ ስንመለስም ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉ ጽላትም የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውጭም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋና በሁለት ወገን ድንግል መሆኗን የሚያስረዳ ነው። ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ነበሯት። በእነዚያ የወርቅ ቀለበቶች ውስጥም 2 መሎጊያዎች ይገቡባቸው ነበረ። ታቦቷን ለማንቀሳቀስ ባስፈለገ ጊዜ 4 ሌዋውያን ካህናት በመሎጊያዎቹ ይሸከሟታል። ይህ ሥርዓት በሰማያትም የሚታይ እውነታ ነው። የጌታችን መንበር ገጸ ሰብ፣ ገጸ ንስር፣ ገጸ ላህምና ገጸ እንስሳ ያላቸው 40 እንስሳ ይሸከሙታልና ኢሳይያስ 6:1-5፣ ሕዝቅኤል 1:1-16። ለአማናዊቷ ታቦት ለቅድስት ድንግል ማርያም ሰላምን የሚያወሩ መልካም የምስራችንም የሚናገሩ መድኃኒትንም የሚያወሩ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷንና የጌታችንን ስም ተሸክመው ወንጌልን ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አሏት። ኢሳይያስ 52:7። የስርየት መክደኛው መቀመጫው የንጹሐን አንስት መክደኛው የንጹሐን አበው ግራና ቀኙ የሐናና ኢያቄም ምሳሌ ነው። በክንፎቻቸው የጋረዱት ኪሩቤልም የጠባቂው መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የስርየት መክደኛው ስርየቱ የሚፈጸምበት ስፍራ ቢሆንም ነገር ግን በዚህ ቦታ ምንም አይነት መስዋዕት አይቀርብም ነበር። ይህም በጊዜው አማናዊው መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጪ ሌላ ነገር በዚያ ላይ ማረፍ አይችልም ነበር። ከዚህም የምናስተውለው አንድ ምስጢር አለ። ይኸውም እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳዘጋጀ ያመለክተናል። ይህ ስፍራ አማናዊ መስዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ስፍራ ነው። ይህንን ለማመልከትም ለኃጢአት ስርየት የቀረበው መስዋዕት ከታረደ በኋላ ካህኑ ደሙን በጣቱ እየነከረ 7 ጊዜ በስርየት መክደኛው አንጻር በመገናኛ ድንኳን ውስጥ ይረጨው ነበረ። ዘሌዋውያን 4:6። ነገር ግን ይህ ደም ከስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ የሚገባው አማናዊው መስዋዕት የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነውና። ይህ የስርየት መክደኛ ለእኛ የሚያስተላልፈው ተጨማሪ መልእክትም አለው። ይኸውም አማናዊው መስዋዕት ክርስቶስ መስዋዕት ሆኖ ዓለምን ማዳኑን እንደማይቀርና መስዋዕቱ የሚቀርብበት ስፍራም በቅድስተ ቅዱሳን ቤተ መቅደስ ውስጥ እግዚአብሔር በምሕረት በሚገለጥበት በቃሉ ማደሪያ በጽላቱ ላይ መሆን እንደሚገባው ያስገነዝበናል። ዕብራውያን 4:16። ይህም እግዚአብሔር አምላክ በነቢዩ ሚልክያስ ላይ አድሮ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ስለ ስሜ ዕጣንን ያጥናሉ፣ ንጹሕንም ቁርባን ያቀርባሉ ሚልክያስ 1:11 በማለት እንደተናገረው የስርየት መክደኛው አንዲት ቅድስት ቤተክርስቲያን ምስጢረ ቁርባንን ለምትፈጽምበት ጽላት ወይም ታቦት ምሳሌ መሆኑ ያሳየናል። የስርየት መክደኛውን የሚጋርዱት በጥሩ ወርቅ የተሰሩት የኪሩቤል ምሳሌዎችም አማናዊው መስዋዕት በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌዎች ናቸው። ቅዱሳን አባቶቻችን እንዳስተማሩን 2 ኪሩቤል የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ለማስገንዘብ ቅድስት ቤተክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳን ላስተዋለ ሰው በትክክል ታቦተ ጽዮንን መንፈሳዊ ትርጉም ይረዳል። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋየ ቅድሳት በተለየ መልኩ እጅግ ግሩም የሆነ ምስጢርን በውስጧ ይዛለች። ይህን ድንቅ ምስጢር ለመረዳትም አንድ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔር ቃል ኪዳን ታቦት ከአቢዳራ ቤት ወደ ጽዮን ከተማ ባስመጣት ወቅት በታቦቷ ፊት በሙሉ ኃይሉ በደስታ እየዘለለ ለእግዚአብሔር መንፈሳዊ መዝሙርን አቅርቦ ነበረ። 2 ሳሙኤል ምዕራፍ 6:12-17። ከዚህ ጋር ተመሳሳይ የሚሆን ድርጊት በሐዲስ ኪዳንም ተፈጽሟል። ይኸውም እመቤታችን ቅድስት ድንግል ማርያም ለቅድስት ኤልሳቤጥ ሰላምታ በሰጠቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የእመቤታችንን የሰላምታ ድምፅ በሰማ ጊዜ
እንደ አባቱ እንደ ዳዊት በእናቱ ማኅፀን ውስጥ ሆኖ በደስታ ዘሏል፣ ሰግዷል። ሉቃስ 1:44። ቅዱስ ዳዊት በቃል ኪዳኑ ታቦት ፊት እየተደሰተ ለአምላኩ የምስጋና ቅኔን መቀኘቱም ለሰው ልጆች ሁሉ የመዳናችን ምክንያት የሆነችውን ቅድስት ድንግል ማርያምንና ልጇን በቃል ኪዳኗ ታቦት በኩል አስቀድሞ በዓይነ ሕሊና ስለተመለከታቸው ነበረ። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ረድኤት፣ በረከት ከሁላችን ጋር ይሁን። አሜን።